ዜድዬ ከሙን ምን አይነት ነው? ከሙን ምን ያደርጋል? ከሙን ለምን ይጠቅማል? ከሙንስ ለእርግዝና ይቻላል ወይ? ከሙን እርግዝና ይከለክላል ወይ? ብዙ ጥያቄ ቲክታክ ላይ ቢስሚላ ራህማን ራሂም እስከሚያስብል ድረስ በጣም ብዙ ጥያቄ እየመጡ ነበረ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የእሙ አይመን ተከታታዮች ቤተሰቦች ወርቆች እንዴት ናችሁ? ደህና ናቸው። ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። እንግዲህ ዛሬም በእንደገና መጣሁላችሁ። ቦርጫችሁ ለማጥፋት ውፍረታችሁ ለመቀነስ ስባችሁ ለማቃጠል ቁጭ ባላችሁበት ቦታ በቀላሉ ሰውነታችሁ መቀነስ የሚያስችላችሁ ውዕድ ነው ይዤላችሁ የመጣሁት። አብዛኞቻችሁ ከሙንና ሰኑስ የሚባለው ድብልቅልቅልቅ ብሎባችሁ ስለሆነ በሱ ለማብራራት እና ደግሞ መውለድ ይከለክላል ወይ፣ ለእርግዝና ይሆናል ወይ፣ በቃ ብዙ ጥያቄ ነበረ። ያው ያን ጥያቄ በተከታታይ እመልሳለሁ። መጀመሪያ እንዴት እንደምትጠቀሙት እነግራቸዋለሁ። ከዛ ለምን ይጎዳል፣ ለምን ይጠቅማል የሚለው እናያለን አብረን። እናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ጓደኞቻችሁ ሼር እያደረጋችሁ ለብዙ ሰው ተደራሽነት እንዲኖረው በትህትና በአክብሮት ተጠይቃለሁ ማለት ነው። እሺ ቶሎ ቶሎ ላለማውራት እሞክራለሁ። ብዙዎቻችሁ ቶሎ ቶሎ እንዳታወሪ እንዲገባን እያላችሁ ነበረ። እንግዲህ ያው ጸባይ ነው፣ ምንም ማድረግ አይቻልም። አንዳንዴ ከጸባይ ስለሆነ ይቅርታ እየጠየቅኩኝ ወደ ከሙኑ ልምጣላችሁ ማለት ነው። መጀመሪያ ላይ ጠዋት ልክ እንደተነሳችሁ የተፈጨም ሊሆን ይችላል፣ ያልተፈጨም ሊሆን ይችላል። ግን ከሱቅ እየተዘጋጀው መሆን የለበትም። ከሱቅ ተፈጭቶ የመጣ መሆን የለበትም። መሆን ያለበት እንደዚህ አይነት ሀባው እቤታችሁ ውስጥ አምጥታችሁ ፈታችሁ ያስቀምጣችሁት ሊሆን ይገባል። እሺ ልክ ጠዋት እንደተነሳችሁ ግማሹን ሎሚ ቆራርጣችሁ ከሙኑ አንድ ትልቁ ማንኪያ አድርጋችሁ በንጹህ ድስት ላይ በንጹህ ውሃ ላይ አንተክተካችሁ መጠቀም። ጠዋት ግን ከሙኑ መጀመሪያ ማጠባችሁን፣ ያው ብዙ ቆሻሻ ስላለው ማጠባችሁን እንዳትረሱ ላለሁኝ እና ደግሞ ልክ ለ10 ደቂቃ ማንተክተካችሁት እንዳትረሱ። ካወረዳችሁ ደግሞ ካጠለላችሁት በኋላ ላይ በባዶ ሆዳችሁ በትልቁ ኩባያ አድርጋችሁ መጠቀም ትችላላችሁ። ይሄ ስብ ለማቃጠል፣ ቦርጭ፣ ትርፍ ስጋ፣ ኪሎ ለመቀነስ በእጅጉ ያገለግላል። እጅግ በጣም ያገለግላል። ከምነግራችሁ በላይ ከሙን፣ ሎሚ፣ ይሄ ቺያስ የሚባለው በቃ ብዙ ነገር አለ። ነገር ግን ከሙን ከተጠቀማችሁት ምግባችሁ ከቀነሳችሁ እጅግ በጣም ውፍረታችሁ ለመቀነስ በጣም አሪፍ ነው ማለት ነው። እሺ ከዛ ከጠጣችሁት ከ30 ደቂቃ በኋላ ወይም ከ1 ሰዓት በኋላ መመገብ ትችላላችሁ። ግን ምግባችሁ መሆን ያለበት ምግብ እንዳታበዙ፣ ወይም ዘይት የበዛበት ነገር ወይም ደግሞ ይሄ ብስኩት ነገር፣ ሀለዊ ነገር ምናምን የሚባለው ነገር የምትበሉ ከሆነ እኔ አልደግፍም። ያኔ ምንም አይነት ስፖርት ባሰሩ፣ ምንም አይነት የስፖርት እቀንሳለሁ ብላችሁ ምንም አይነት መጠጥ ባጠጡ አማራጭ ነው ማለት ነው። ለምን መሰላችሁ ውዶችዬ? እናንተ አሁን ምሳሌ ዝም ብላችሁ እየበላችሁ ዝም ብላችሁ እየጠጣችሁ ውፍረት እቀንሳለሁ ብሎ ማለት በጣም ከባድ ነው። ያ ስለሆነ እናንተ መሆን ያለበት ምግባችሁን አስተካክላችሁ መመገብ ነው። ኦኬ። ከዛ በኋላ ዋነኛው ጥያቄ የሚመጣልኝ እጅግ በጣም ብዙ ሰው ያሳሰበው እርግዝና ማርገዝ ያኔ እርግዝና ይከለክላል ወይ ወይም ደግሞ መሀን ያረጋል ወይ እያሉ ይጠይቃሉ። በነገራችን ላይ በቀላሉ እኔ ሳትጠይቁኝ እኔ ደግሞ ልመልስም ላልመልስም እችላለሁ። ያ ሆኖ ጎግል አይደለም፣ ጎግል ከሙን ለማን ይጎዳል፣ ለማን ይጠቅማል፣ ምን ያደርጋል የሚለው ገብታችሁ እናንተ ጎግል ክሮም ላይ መጠየቅ ትችላላችሁ። ምንም አያረግም። ነገር ግን ብዛት እንዳትጠቀሙት እናንተ ፍሬው እንዳትበሉት። ከታች የተሰበሰበው ተጠንቀቁለት። ያኔ ኩላሊታችሁ ምናምን ሊጎዳ ይችላል እንጂ
ይሄም ስል ደግሞ በምክንያት ነው። እሱም እናንተ በቀን 5 6 ከሳለው ብላችሁ በቀን 5 6 ኩባያ የምትጠጡ ከሆነ ይሄ በጣም ከባድ ነው። ያ ስለሆነ እናንተ በተመጠላችሁ ወሰን ላይ አሁን ምሳሌ ጠዋት 1 ኩባያ ከጠጣችሁ ማታ 1 ኩባያ ከጠጣችሁ በቂያችሁ ነው። እሱም ጠዋት ደግሞ እውነት ምግብ ሳትበሉ በባዶ ሆዳችሁ ከጠጣችሁ በኋላ ማታ መጠጣችሁ አይጠበቅባችሁም። ትኩስ ውሃ መጠጣት ትችላላችሁ ማታ ከመተኛታችሁ በፊት። እሱም እራት እንዳትመገቡ ነው። ኦኬ። ከዛ ደግሞ የሆነችዋ ምን አለችኝ? ያው ይሄ ጥያቄ የተመለሰላችሁ ይመስለኛል። ምንም ነገር አያደርግም ከሞት ሲጀመር፣ ግን በተመጣጣኝ በቀን ከ2 በላይ እንዳትጠቀሙ ለማለት እወዳለሁ። እና ደግሞ ሌላ ነገር ጥያቄ፣ አብዛኛው ጥያቄ ይመጣልኝ እርጉዝ ሴት ለምን አትጠቀሙ ትላለች። እርጉዝ ሴት የማትጠቀምበት ምክንያት የተሸከምሽው በሆድሽ ልጅ ነው አንደኛ፣ ሁለተኛ ነገር ደም ስለሚመጥ ለአንቺ ይጎዳሻል እንጂ አይጠቅምሽም። ልትቀንሽ ትችያለሽ፣ ነገር ግን ሆድሽ ላይ ያለው ልጅ አስቢለት እልሻለሁ የኔ ቆንጆ ነገር ማለት ነው። እና ደም ይመጣል፣ ደም ስለሚመጥ እንዳትጠቀሚ እርጉዝ ከሆናችሁ ማለት ነው። ሌላው ነገር ደግሞ እኔ ግርም ይለኛል፣ ወላሂ የእናንተ ጥያቄ በጣም ግርም ይለኛል። እሺ ደም ማነስ ያለበት ሰው ይጠቀማል ወይ? ደም ማነስ ያለበት ሰው ውፍረት ለመቀነስ ምንም ያክል ብትታገል፣ ምንም ያክል ይሄ ከሙን ሎሚ ምናምን መጠቀም አይቻልም። ለምን? ደም ስለሚቀንስ ደሟ ነው ይዟ ደምሽ ነው እየመጠጠ ያለው ማለት ነው። ደም በጣም ይመጣል። ደም ስለሚመጥ ደም ማነስ ያለበት ሰው አይጠቀምም ማለት ነው። እና ደግሞ አሁንም እርጉዝ የሆነች ሴት ያው መልሼላቸዋለሁ። ስኳር ያለባት ሴት፣ የወለደችም ሴት አይቻልም። ሲጀምር የምታጠቢው ጡት በጣም ነው የሚያደርቅብሽ፣ እንዳትጠቀሚ። የምታጠባ ሴት ማለት ነው። እኔ ጡቷ በጣም ያደርቅባታል። በጣም እኔ ከምነግራችሁ በላይ ጡት ያደርቃል። ጡት ስለሚያደርቅ ባትጠቀመው አማራጭ ነው ማለት ነው። እሺ ወደ ሌላኛው ጥያቄ ምን ነበረ ያለችኝ? ሌላኛው ጥያቄ ምን ነበረ መሰላችሁ ዶችዬ? ስኳር ያለበት ሰው እንዴት ነው አለችኝ። ስኳር ያለበት ሰው መጠቀም ይቻላል፣ ነገር ግን ባታበዙት አማራጭ ነው። ምክንያቱም አሁን ምሳሌ ስኳር እንደ ምግብሽ ነው፣ እንደ ምግብ አወሳሰድ ነው የሚወሰነው ማለት ነው። አሁን ምሳሌ ስኳር ካለብሽ ልትጠቀም ትችላለሽ፣ ውፍረት ለመቀነስ ከፈለግሽ ማለት ነው። እንቅስቃሴ ብታበዢ፣ የተለያዩ አትክልቶች ምናምን እሱን ተመግበሽ ውፍረትሽ ብትቀንሽ ስኳርሽ ይስተካከላል ብዬ ተስፋ አደርጋለሁ ማለት ነው። ስለዛ ብትጠቀሙ ምንም ችግር የለውም። ያው ደም ነው የሚቀንሰው ማለት ነው፣ ግን ተጠንቀቂ ለማለት እወዳለሁ። ለማንኛውም ውዶችዬ የእናንተን ጥያቄ ለመመለስ ሁሌም ዝግጁ ነኝ። ከጎኔ ካጠገቤ ሆናችሁ ስለምታበረታቱኝ፣ በርቺ፣ ቀጥይበት፣ እንደዚህ ነው የሚሻል ለምትሉኝ ሁላችሁም ከልቤ ነው የማመሰግነው። እንግዲህ ያው ዩቲዩብ ላይ ገና አሁን እየተንቀሳቀሰ ነው። ቲክቶክ ላይ ደግሞ ቢስሚላ ረህማን ረሂም በቃ መመለስ እያቃተኝ ነው በአሁኑ ሰዓት ማለት ነው ጥያቄዎቻችሁ። ስለዚህ ለዛ ነው አጠቃላይ በዚህ ልመልስላችሁ ያልኩት። እጅግ በጣም ደስ ብሎኛል ከእናንተ ጋር ስለማወራ፣ ከእናንተ ጋር እንደዚህ ለራሴ ጠቅሞኝ ለእናንተ የምጠቅም ስላደረገኝ ጌታ አመሰግነዋለሁ። ለማንኛውም ወዶችዬ መጠየቅ ለምትፈልጉ ጥያቄ ካላችሁ ምን አይነት እንደሆነ ምን እንደፈለጋችሁ መጠየቅ ትችላላችሁ ኮሜንት ስር። አወዳችኋለሁ። ለጓደኞች ማድረግ አትርሱ። መልካም ቀን